የደህንነት ካሜራ ከመግዛታችሁ በፊት በትልቁ ማስተዋል ያለባችሁ ነገር በሲም ካርድ የሚሰራ የደህንነት ካሜራ ነው የምገዛው ወይስ በዋይፋይ የሚሰራ የደህንነት ካሜራ ነው የምገዛው የሚለው ነው። ያ አይ ነው ይህ የሚሆነው ምንድነው ለዋየርለስ የደህንነት ካሜሮች ነው። ዋየርድ ካሜራ በምትጠቀሙበት ሰዓት ሆፕፉሊ አብዛኛው ነገር በዋይፋይ ነው የሚሆነው። ዋየርለስ ስትገዙ ግን እነዚህ በጣም ወሳኝ የሆኑ ሁለት ነገሮች አሉ፣ በሲም ካርድ የሚሰራ በዋይፋይ የሚሰራ። እንዲያውም ከዚህ በተጨማሪ ደግሞ አዲስ ፕሮዳክት መጥቷል፣ ዋይፋይም ሲም ካርድም የማይፈልግ ሚሞሪ ካርድ ብቻ እየተጠቀመ የሚሰራ። ስለዚህም ቪዲዮ የምፈልጉ ከሆነ ኮመንት ላይ ጻፉልኝ፣ አሳውቃችኋለሁ። ሶ የሲም ካርድ ካሜራና የዋይፋይ ካሜራ ልዩነታቸው ምንድነው? ምንድነው ጥቅሙ? ምንድነው ጉዳቱ? የሲም ካርድ ካሜራ ስጠቀም ማገኘው ነገር ምንድነው? የዋይፋይስ ለምንስ ነው የዋይፋይ እንደዛ የምትሉ ምናምን እያላችሁ ብዙ ጊዜ ከስተመሮች ሲደውሉልን የምጠይቁን ነገር አለና ይህንን ኢንዲቴል ዛሬ ክላሪፋይ አደርግላችኋለሁ። በመጀመሪያ የምንጀምረው ምንድነው የሲም ካርድ ካሜራ ማለት ምን ማለት ነው የሚለውን እንጀምር። ሶ የሲም ካርድ ካሜራ ማለት ባጭሩ እናንተ ካሜራ የምታስገጥሙበት ቦታ ላይ የኢንተርኔት አክሰስ ወይም ደግሞ የዋይፋይ አክሰስ ከሌለ እንደ ባክአፕ ወይም ደግሞ እንደ ሁለተኛ አማራጭ ምን ትጠቀማላችሁ? ካሜሮች ውስጥ ሲም ካርድ ይገባባቸዋል። ሲም ካርድ ከገባ በኋላ ምንድነው ፓኬጅ ይሞላል እዛ ሲም ካርድ ላይ ልክ ለስልካችን ዳታ እንደምንሞላው ማለት ነው። ቢካውዝ ይሄ እንደ መሰላችሁ ካሜራው ጋር እናንተ በስልካችሁ ያለውን ነገር ማኔጅ ለማድረግ ከፈለጋችሁ ግዴታ ምንድነው ኢንተርኔት መሃል ላይ ሆኖ ማገናኘት ይጠበቅባችኋል። እናንተ አሁን ለምሳሌ ከሰው ጋር በቴሌግራም በፌስቡክ ማውራት ከፈለጋችሁ የሆነ ቪዲዮ ቲክታክ ላይ ማየት ከፈለጋችሁ ግዴታ ስልካችሁ ፓኬጅ ኖሮ ይገባል ወይም ከዋይፋይ ጋር ኮኔክት ማድረግ አለባችሁ። ኢንተርኔት የሚባለው ነገር ከሌለ ያንን ነገር ማከናወን አትችሉም። ከካሜራችሁም ጋር ለመገናኘት ወይም ደግሞ ለመወያየት ግዴታ ሲም ካርድ ወይም ደግሞ ዋይፋይ ያስፈልጋችኋል ማለት ነው። የሲም ካርድ ካሜሮች እንዳልኳችሁ ሲም ካርድ ከገባ በኋላ ፓኬጅ ይሞላባቸዋል። ከዛ ያለውን ነገር በእጅ ስልካችሁ ትራክ ታደርጋላችሁ ማለት ነው። ከዛ በመቀጠል ወደ ዋይፋይ ስንመጣ ደግሞ የሲም ካርድ ካሜራ መጠቀም አልፈልግም፣ ፓኬጅ ይወደድብኛል፣ እንደዚህ አይነት ነገሮች ካሉ ደግሞ የዋይፋይ ካሜሮች ደግሞ የሚሰሩት እንደዚህ ነው። ቤታችሁ ውስጥ የግድ ዋይፋይ ያስፈልጋችኋል። ኤዘር ተንቀሳቃሽ ዋይፋይ ሊሆን ይችላል በእጃችሁ የምትይዙት ልክ እንደዚህ አይነት ራውተር፣ ወይም ደግሞ ኖርማል መደበኛ ከቴሌ የሚገባ ባለገመድ ዋይፋይ አስገብታችሁ ያለውን ነገር ኮኔክት ታደርጉታላችሁ ከስልካችሁ ጋር ማለት ነው። ኮኔክት የሚደረግበት አካሄድም በጣም ሲምፕል ነው። ኪውአር ኮድ አላቸው እያንዳንዱ ካሜሮች ከጀርባቸው። ያንን ኪውአር ኮድ ስካን ካደረጋችሁ በኋላ ከስልካችሁ ጋር ኮኔክት ያደርጋል። ከዛ ያለውን ነገር ኢዚሊ በእጅ ስልካችሁ ትራክ ታደርጋላችሁ። ቤታችሁ ባለው ዋይፋይ ካሜራችሁን ሌላ ቦታ ሆናችሁ መከታተል ትችላላችሁ ማለት ነው። አሁንም ዋይፋይ የሚያገለግላችሁ ምንድነው እንደ ድልድይ ነው፣ ከካሜራችሁ ጋር እንደመወያያ ማለት ነው። አሁን ለምሳሌ አንድ ካሜራ እኔ ስልክ ላይ ካለ ዋይፋይን ከፍታለሁ ወይም ደግሞ ዳታይን ከፍታለሁ። ከዛ አፕሊኬሽኑን ከፍቼ ሳይ ምንድነው በዋይፋይ አማካኝነት ያሉትን ቪዲዮዎች ወደ እኔ መልእክት ይልክልኛል ማለት ነው። የዋይፋይ ካሜሮች የሚሰሩት እንዳልኳችሁ ግዴታ ዋይፋይ ካላችሁ ነው። ዋይፋይ ከሌላችሁ ወደ ሲም ካርድ ካሜሮች መሄድ ትችላላችሁ። በሁለተኛነት ምንድነው የሲም ካርድ ስንገዛ ጥቅሙ ምንድነው? የዋይፋይ ስንገዛስ ጥቅሙ ምንድነው? ጉዳትስ ምን አላቸው የሚለውን ነገር ደግሞ ሜንሽን ላድርግላችሁ። የሲም ካርድ ካሜራ ስንገዛ ከምናገኛቸው ጥቅሞች መካከል የመጀመሪያው ምንድነው? አንደኛ ኢንተርኔት ወይም ደግሞ ዋይፋይ ሊገባባቸው የማይችሉ ብዙ ቦታዎች አሉ። እንደ ክፍለ ሀገርም ሊሆን ይችላል። አሁን ለምሳሌ ኔትወርክ ኑሮ ዳታ እየሰራ ግን ዋይፋይ መግባት የማይቻልበት ቦታ አለ። በስልካችሁ ብቻ ዳታ አክሰስ ማድረግ የምትችሉ ከሆነ አዲስ አበባ ውስጥም እንደዚህ አይነት ቦታዎች አሉ፣ በጣም ብዙ ቦታዎች። በሁለተኛነት ደግሞ ምንድነው እናንተ የምታስገጥሙበት ቦታ ላይ መብራት የሚቆራረጥ ከሆነ ለምሳሌ የሲም ካርድ ካሜሮች ባካፕ ያላቸው ካሜሮች አሉ፣ ባትሪ ባካፕ ያላቸው። እዚህ ጋር የምታዩት አሁን ባትሪ ባካፕ አለው። ዋይፋዩ ከተቋረጠ ጀስት ካሜራው በባትሪው ብቻ በመጠቀም ሲም ካርድ አለው ውስጡ ላይ ያለው ነገር ወደ እናንተ መልእክት ያስተላልፋል ማለት ነው። በሁለተኛነት የምታገኙት አድቫንቴጅ ነው። ከዛ የሲም ካርድ ካሜሮች ጋር ስትመጡ ደግሞ የምታጡትን ነገር ልንገራችሁ። የመጀመሪያው በየወሩ ከ500 ብር ጀምሮ እስከ አንሊሚትድ ድረስ ፓኬጅ በየወሩ መሙላት ይጠበቅባቸዋል። 2፣ 3፣ 4 ካሜራ የምትገዙ ከሆነ የሲም ካርድ ካሜሮች ለእናንተ ተመራጭ አይደሉም። ከዛ በመቀጠል ደግሞ በሁለተኛነት ያለው ትልቁ ዲስአድቫንቴጅ ወይም ደግሞ እንደ ጉዳት ብዬ የማየው ምንድነው የምስል ጥራታቸው ከዋይፋይ ካሜሮች አንጻር በጣም ቀነስ ያለ ነው። ይህ ግልጽ የሆነ ነገር በጣም ወረድ ይላል ከነዚህ ጋር ስታነጻጽሩት። ከዛ ደግሞ ዋጋቸውም ከዋይፋይ ካሜሮች ኦልሞስት ተቀራራቢ ዋጋ ነው ያላቸው። ካላቸው ፐርፎርማንስ አንጻር ደግሞ እንደዛ አይሆኑም። ከዛ ዱሬቢሊቲ ወይም ደግሞ የካሜራው የቆይታ ጊዜ የሚለው ነገር ነው። ይህም ከዋይፋይ ካሜሮች አንጻር በጣም ዝቅ ያለ ነው ያላቸው። በእነዚህ መሰረት የሲም ካርድ ካሜራ ልግዛ አልግዛ የሚለውን መወሰን ትችላላችሁ። የዋይፋይ ካሜራ ጋር ስንመጣ የምታገኟቸውን ጥቅሞች ልንገራችሁ። አንደኛ ፓኬጅ በየወሩ መሙላት አይጠበቅባችሁም። በቃ ዋይፋያችሁ አለ፣ ለግላችሁ የምትጠቀሙበት ነው። ለቤታችሁ ወይ ለሱቃችሁ ከሆነ አብሮ በዛው ዋይፋዩን እየተጠቀመ የሲም ካርድ ፓኬጅ መጠቀም አይኖርበትም። በዛ መስራት ይችላል ካሜራው። ከዛ በሁለተኛ የምታገኙት ደግሞ የተሻለ የምስል ጥራት ነው፣ የተሻለ ኳሊቲ፣ የተሻለ ፐርፎርማንስ ነው። ከዛ በመቀጠል በሶስተኛነት ደግሞ ለረጅም ጊዜ እነዚህን ካሜሮች መጠቀም ትችላላችሁ። ልክ የሲም ካርድ ካሜሮች ጋር ያጣችሁትን ነገር እዚህ ጋር ማግኘት ትችላላችሁ ማለት ነው። በተቃራኒው ደግሞ የምታጧቸውን ነገሮች ሲነግራችሁ አብዛኞቹ የዋይፋይ ካሜሮች ያው ዳይሬክት ናቸው ማለት ምንድነው በኤሌክትሪክ ብቻ ነው የሚሰሩት። መብራት ከጠፋ ካሜራችሁን አክሰስ ማድረግ አትችሉም። የትልቁ ነገር ነው። ስቶር አያደርግላችሁም። መብራት በጠፋ ሰዓት
ልትጎዱ የምትችሉበት ብዙ ነገር አለ። ከዛ በመቀጠል ሊገጥማችሁ የሚችለው ሌላው ነገር ደግሞ ምንድነው ያው ዋይፋይ የሚቆራረጥባችሁ ከሆነ አሁንም ዋይፋይ በመደበኛነት የማይሰራበት ቦታ ከሆነ አሁንም መጀመሪያ ካነሳሁት ነገር ጋር ተቀራራቢ ነገር ሊገጥማችሁ ይችላል። ከዛ ውጪ የዋይፋይ ካሜሮች በጣም አሪፍ ናቸው። የተሻለ የምስል ጥራትም አላቸው። በእርግጥ ከብራንድ ይለያያል፣ ግን የአይሙ ፕሮዳክቶች ሞር የተሻለ ፐርፎርማንስ የተሻለ ዱሬቢሊቲ ያላቸው ፕሮዳክቶች ናቸው። የሲም ካርድ ካሜራ እና የዋይፋይ ካሜራ እንግዲህ ልዩነት ይህንን ይመስላል። መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።